ለከተማዬ ከንቲባ ነኝ። በተጀመረው የኮሪደር ልማት ለከተማችን ከንቲባ ሆነን ሁላችንም ልማቱን ማፋጠን እንደሚኖርብን ተስፋ እናደርጋለን። እንደ ሀገር ላውንች የተደረገው ሀገራዊ የሆነ የጋራ ልማት ላይ ነው የምንገኘው። የኮሪደሩ ልማት በሁሉም አካባቢዎች፣ ክልሎች፣ ከተሞች ላይ የሚሰራ ነው። ለከተማ ገጽታ ውበት፣ ለነዋሪዎቹ ምቹ ሁኔታ ከመፍጠር አኳያና እንዲሁም በከተማ ውስጥ የሚገኘውን የትራፊክ መጨናነቅ ከመቀነስ አኳያ እግረኞች እንዲሁም ደግሞ ሁለት እግር ሳይክሎች በአግባቡና ነፃ ሆነው እንዲንቀሳቀሱ ያደርጋል። በአጠቃላይ ግን ለገጽታ ትልቅ ፋይዳ ያለውና ትርጉም ያለው እንደመሆኑ መጠን የሚበረታታ ነው። የማህበረሰቡ ልማት ነው። ስለዚህ ይሄ ኮሪደር ልማት የሁላችንም ነው። ከኔ ከግሌ ጀምሮ ሁሉም የህብረተሰብ ክፍል ይህንን ተሳትፎ ማድረግ አለበት ብዬ አምናለሁ። አመሰግናለሁ። ሆሳዕና ከተማ የሚደረገው የኮሪደር ልማት በጣም አሪፍ ሁኔታ ነው። በዚሁ ሁላችንም ብንቀጥል አሪፍ ነው። ሁላችንም በዚህ ልማት ላይ ተሳትፎ ብናረግ መንገዶቻችንም ለእግረኛው አሪፍ ይሆናል። ከተማው ላይ የተደረገ ያለውን ሁላችንም በትብብር እኛ አካላት ብንሰራ የራሳችንን የግል ተሳትፏችንን ብናስቀምጥ አሪፍ ነው። ሁሉም ማህበረሰብ ለከተማዋ ከንቲባ ነው። እኔም ከንቲባ ሆኜ የጀመርነውን ልማት ለማስቀጠል ደግፋለሁ። አመሰግናለሁ። ነፃነት ተስፋ ይባላልው። መምህርት ነኝ። ሆሳዕና ጤና ሳይንስ ኮሌጅ ነው የምሰራው። በከተማችን አዲስ የተጀመረ የኮሪደር ልማት አለ። በጣም አስደስቶኛል። እንደ ከተማ ነዋሪነቴም በጣም ደስ ብሎኛል። በጣም ተፋጥኖ ደግሞ በቅርብ ጊዜ አልቆ ብናየው በጣም ደስ ይለኛል። እኔም እንደ ከተማ ነዋሪነቴ እንደ መምህርነቴ ድጋፍ አደርጋለሁ። ሁሉም የከተማው ማህበረሰብ ደግሞ ድጋፍ ቢያደርግበትና መንግስትም አንድ ላይ በመሆን ስራው ቢፋጥና ብሎ ቢያርቅ ከተማችንን ወደ አንድ ደረጃ ከፍ ያደርገዋል ብዬ አስባለሁ። አመሰግናለሁ። ድንቁ ዳንኤል እባላለሁ። የሆሳዕና ጤና ሳይንስ ኮሌጅ አካዳሚክ ምክትል ዲን እና የኮሌጁ ዲን ተወካይ ነኝ። ከኮሪደር ልማት ጋር በተያያዘ የኮሪደር ልማት እንደ ሀገር በክቡር የፓርቲው ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ ኢኒሺዬቲቭ በአዲስ አበባ ከተማ እንደተጀመረና በክልል ባሉት ከተሞች የክልል ከተሞች እንዲሁም አጎራባች ከተሞች እየሰፋ ያለ ትግበራ ነው። ከዛ አንፃር ያው የሆሳዕና ከተማ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር መቀመጫ እንደመሆኗ እንደዚሁም የተለያዩ ብሔር ብሔረሰቦች ያሉባት ከተማ እንደመሆኗ እንደዚሁም ከተማዋ ከተቋቋመች ጀምሮ እያደገች ያለች በኢኮኖሚ በማህበራዊና በፖለቲካዊ እድገት ውስጥ ፊት ካሉ ከተሞች አንዷ እንደመሆኑ መጠን እኔም ለከተማዬ ከንቲባ ነኝ የሚለውን ጉዞ ወይም ተልዕኮ ተቀላቅያለሁ። ከዛ አንፃር ያው ከተማችን ውብ ብትሆን ለኑሮ ምቹ ቢሆን ቁጥር አንድ ተጠቃሚው የከተማው ማህበረሰብ የአጎራባች ከተሞች ላይ ክልሎች ላይ ወይም ዞኖች ላይ የሚኖሩ ዜጎች ናቸው። ከዛ አንፃር ከተማዋን ማስዋብ የውዴታ ግዴታ ጉዳይ ነው ማለት ነው። ምክንያቱም ከተማዋ በፈጣን እድገት ላይ የምትገኝ ከተማ እንደመሆኗ መጠን ዜጎች ሳይጨነቁ ግራቀኝ እያዩ የከተማዋን ውበት እያዩ ኢንተርናላይዝ እያደረጉ እንዲንቀሳቀሱ ከተማችን ጽዱና ውብ መሆን አለባት ማለት ነው። ከዚህ አንፃር እንደ ተቋም እኛም እንደ ሆሳዕና ጤና ሳይንስ ኮሌጅ የምንወጣው ተልዕኮ እንዳለ ሆኖ ያንዳንዳችን በግለሰብ ደረጃም እንደ ሆሳዕና ጤና ሳይንስ ኮሌጅ ያላችሁ አመራር አካላት እንደዚሁም መምህራን እንደዚሁም አስተዳደር ሰራተኞች እንደዚሁም ተማሪዎች ወደዚህ ንቅናቄ እንድትገቡ ጥሬን አስተላልፋለሁ።